ረመዳን የቀረበ ጊዜ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? ቀድ ጃአኩም ረመዳን መጣላችሁ፣ ሸህሩን ሙባረክ የተባረከ ወር፣ ኢፍተረደ አላሁ ዐለይኩም ሲያመሁ አላህ በእናንተ ላይ ጾሙን ግዴታ ያደረገባችሁ። ቱፍተሁ ፊህ አብዋቡል ጀና በዚህ ወር የጀነት በሮች ይከፋፈታሉ። ወቱገለቁ ፊህ አብዋቡል ጀሂም በዚህ ወር የጀሃነም በሮች ይዘጋሉ። ወቱገሉ ፊህ ሸያጢን ሸይጣኖችም ጥፍር ተደርገው ይታሰራሉ። ፊህ በዚች ወር ላይ ለይለቱን አንድ ጫለች ኸይሩን ሚን አልፊ ሻህር ከአንድ ሺህ ወር የበለጠች መን ሑሪመ ኸይረሃ የእሷን መልካም ነገር ኸይር ነገር የተነፈገ ፈቀድ ሑሪመ በእርግጥም ኸይር ነገርን በአጠቃላይ የተነፈገ ሰው ማለት ይሄ ነው። እድለቢስ ማለት ይሄ ነው። ያችን ኸይር ነገር የተነፈገ ማንን? ለይለተል ቀድር ያለባት ወር ናት፣ ተዘጋጁላት እያሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ያነቃቁ ነበር።